ፍጹም ሰው ፍጹም አምላክ እኮ ነው። እንዴት ነው አንድ ነገር ፍጹም ሰው ከሆነ እኮ ፍጹም ሰው ሆኗል። አሁን እኔ አይደለም ከሁለት ባህሪ አንድ ባህሪ ከሁለት እቺ ጆግ ፍጹም ድስት ልትሆን አትችልም። እውነት ነው። ጆግ ናት። ድስት ከሆነችም ድስት ፍጹም ድስት ጆግ ልትሆን እንግዲህ ስማ እንግዲህ ዛሬና አንተ በደንብ ስንፋለጥ አምሹ ተብለን ነው። ያዝ እንግዲህ ልንገርህ አሁን አንተ ያመጣው ማስረጃ ለምሳሌ ቡናን ከወተት ጋር ብትቀላቅለው ለምሳሌ ቡና ነው ብለህ የምትጠራው ወይስ ወተት ብለህ ነው የምትጠራው? ቅልቅል ብዬ ነው ዝም ብሎ ወይ ከቡናው አልሆነ ወይ ከወተቱ አልሆነ ዝም ብሎ የተቀላቀለ የማይጣፍጥ ብዬ ነው መለየት ትችላለህ? ቆይ ጣዕሙን ተው፣ ችግር የለውም። አይ ጣዕሟ ላይ እናውራ። ቡናና ማኪያቶ ማለት ምን እያልከን ነው? ቆይ አንተ አሁን ዝም ብለህ ቆይ አንተ ከታችሁን ወይም ሚውት አድርግልኝ። ከታችን ማሞን አንተ ነህ። ቡናና ማኪያቶ ትላለህ። እንዴት ነው ሰው መጀመሪያ እኮ መጠየቅ አለብህ። ጭራሽ አምላክን ቡናና ማኪያቶ ምናምን ትላለህ አንተ። ዝም ብለህ አንተ እንደው ዝም ብለህ ምንም ሳታውቅ ዝም ብለህ እዚህ ያውቃለሁ የምትዝም አንተንም አየንህ እኮ። ማነው አትሳቅ፣ ተመለስ። በቃ አንተ ቆይ ሳልኖር በቃ አረፍ፣ ዝም ብለህ ተቀመጥ፣ ዝም ብለህ በቃ አየሁህ። ያንተን እኮ አድምጠን ነው የገባ ነው። ይኸውልህ ምን አለ መሰለህ መመለስ አቅቶሃል። ዝም ብለህ በቃ ይኸውልህ መመለስ ስላቃተ ሚውት አድርግ። እንተንማ አዳምጥ ዝም ብለህ። ኧረ ምን ከነም አዳምጥ ሰማሁ እኮ ወይኔ ዝም በል። ልክ አለመጣና ቡናና ወተት አለ። ቡናና ወተት ኢማጂን ተዋህዶን ሲያስረዳ ማለት ነው። ይኸውላችሁ አዋቂው በቃ ሰው አላቅም ምን ችግር አለ? አይ አላቅም በቃ ከዚህ በላይ አቅም የለኝም ሰው አይልም። ቡናና ወተት በኢየሱስም አንተ አቡኪ ይታዘባል እንደው ቡናና ወተት ስትል እንኳን ማለት ነው። አሁን አንተ እንግዲህ ደግሞ በቃ ስለ ክርስቶስ አምላክነት ልትናገር መጣ። ወራዳ ገልቱ ደንቆሮ አንተ አየሁ። አይ አንተማ በጣም እኮ አስረዳው ልጁን ቡናና ወተት ትላለህ አንተ አሁን ትላለህ። ተረጋጋ፣ ዝም ብለህ አሁን አንተን ስለሰማሁህ አንተ ራስህ ለራስህ ዝም ብለህ እኔማ አይደለም አንተን ቀጥቅጬ አስተምራለሁ። ማይሉን ገርመህ ነው እንጂ አንተ ካንተ ጋር አሁን ቡናና ወተት አሁን ተዋህዶ እንዲያ ነው የምታስረዳው? ምን አለ በቃ አልችልም። አይ በቃ አልገባኝም። ምን ጥይት አልተደቀነብህ? እስኪ ዝም ብለህ ሚውት አድርግ። እስኪ ሚውት ማድረግ አትችልም? ሚውት ብታደርግና ብታዳምጥ ቡናና ወተት አሁን ማን ነው ቡናና ወተት ያለ? ወራዳና ደንቆሮ አንተ ምኑ አይነት ስድቡን ችግር የለም ኦርቶዶክስ አሁን አንተ ቤተ ጉባኤ ተምረህ ነው አሁን ዝም ብለህ እስኪ ምንድን ነው የተማርከው? እስኪ ያን እንትን ነው እኔ አልተማርኩም ችግር የለም። ካልተማርክ ዝም በላ። ምን አንተ እኮ ሰማነህ። በቃ አቅቷል አይደል? ስላቃተ ዝም ብለህ መመለስ አቅቷል። እኔ አልተማርኩም ችግር የለም። ግን ቡናና ወተት ትላለህ። ይኸው ልንገርህ አሪዮስን የረቱበት ምን ብለው ነው? አሪዮስን የረቱበት እናንተ መምህራኖች ናችሁ። አንድ ጊዜ አዳምጡኝ። አሁን ለዛ ነው ሳትማሩ ሳታውቁ ትዘሉና ልክ እንደዋቂ አትሁኑ። ሳትማሩ የተማርከውን አንተን ሰማነህ የለ? የተማርከውን እኮ አንተን ሰማነህ። ይኸውልህ አሁን ደግሞ አንተ ችግር ማለት ነው እንደ ቡናና እንደ ወተት ነው ተዋህዶ። ትንሽ እፈር በቃ እነሱ ጋር አሁን የሚወጣረኩልህ ሂድ ተከራከር እና አስፈረዳቸው። እሺ አስረዳቸው። ካላስረዳ ወይ አፍቅን ዝጋ ወይም ሂድ አስረዳቸው። በነገራችን ላይ ልንገርህ እንዳንተ እኮ ክህደት ሌሎች አልካዱም እኮ። አሁን አንተ ያልከው እንደ ቡናና እንደ ወተት ተብሎ አይታወቅም። እንዲህ አይነት መቀላቀል የለም። በቃ መጀመሪያ ተዋህዶ ኖ እኔ ጋር አትከራከር። አሁን ለተጠየቀው መልስ መልስ። ለምን መሰለህ በርብላደሩ ምን አይነት ሰው ገጠመኝ እንጂ ታበረ አሁን ስታወራ አይደለም እዚህ ስታወራ እውቀት ያለ ትመስላለህ። ጺማ ወጥተሃል። ድምጽህ ጎርናና ነው። በቃ ወይ አስረዳ ወይ ላስረዳበት። አስረዳው የሚውታረኩልህ አይሰማም። አንተ መማር ነው ያለብህ። አቡኪ ለማንኛውም አስረዳቸው። አቡኪ ተዋህዶን አንተ አስረዳ። ከዚህ ቀደምም ነገር ያለው አስረዳቸው። እንደው ያለ ማስረዳ አቡኪ ተዋህዶን አስረዳና ከዛ ይቀጥሉ።
አረ ምን መሰለ፣ ይሄ እኮ ቡናና ሻይ የማይሆንበት ምክንያት አቀኛው የማይሆንበት ምክንያት ቡናና ሻይ ተቀላቅለዋል። በተዋህዶ ግን መቀላቀል የለም። መለኮት ከትፍሲት ጋር አልተቀላቀለም፣ አልተደባለቀም፣ አልተለያየም። በተመሳሳይ መልኩ ደግሞ አልተነጣጠለም። በተመሳሳይ መልኩ ደግሞ አንዱ ወደ አንዱ ራሱ አልሄደም ራሱ ማለት ነው። ቅድም እየናገረ ነበር። ተዋህዶ በተዓቅቦ ወዘይን በለውላጤ ባለመለወጥ ወዘይን በለትውሳኤ ባለመጨመር እንደዚህ እያለ እየነገራቸው ነበር። ስለዚህ እንደዚህ ነው የተናገረው። አትናቲዩስ ማን ነው? ቄርሎስም ቢሆን የተናገረው የብረቱ ምሳሌ ምንድነው? ባስልዮስም ተናግሯል። አይሚን እዚህ ጋር ቆይማ አኮ ኦቱ ባሕቲቱ ዘተከረነ ምሳሌ ሐጺን አዲ ላሴ ይሄ ለተዋህዶ በተለይም ደግሞ ለእግዚአብሔር ወልድ በተለየ አካሉ ላይ የሚነገር ምሳሌ አይደለም። ግን ነገሮችን በምሳሌ ከማስተማር ያክል ነው እንጂ ተዋህዶን ራሱ በእንትን አትልም። ግን ሊቃውንት የተናገሩበትን ብቻ ተናገሩ ለማለት ያክል ነው። ቀጥሉ ኢንሻአላህ። ይሄን ለማለት ፈልጌ ነው። ሰውየውን እኔ ነኝ ያወረድኩት። አቡኪ አመሰግናለሁ። በነገራችን ላይ እንደው አንተ በደንብ ገብተዋል። እኔ እናንተ እንተዋወቃለንና አሁን አይ እንዲህ ነው። በነገራችን ላይ ሰው በደንብ እውቀትን ተንትኖ ሲያስረዳ እንግዲህ አቡኪ ሙስሊም ነው። ተዋህዶ በተዓቅቦን ተመልከቱ። ኢማዬ እንዴት ተንትኖ እንዳስረዳ፣ ኪዳነ እንዴት አድርጎ ተንትኖ እንዳስረዳ ተዋህዶ በተዓቅቦን ሲያመጣ በቃ መቀላቀል የለም ተዓቅቦ እና አንዳንዴ ለመመለስ ስትመጡ አልባችሁ ነው። በቃ አለቀ። ኦርቶዶክስ ወይ ሰክራችሁ አትግቡ፣ አለቀ። ሰክራችሁ አትግቡ። በስርዓት ግብረ ገብ ኑራችሁ ተስድድቡ፣ ውጡ፣ እውቀት አንቡ።